ሰላም እንደምን ቆያችሁ የኢትዮ ቮይስ ዩቲዩብ ቻናል ቤተሰቦች። ኢትዮ ቮይስ ዛሬም እንደተለመደው ወደ እናንተ የተለያዩ መረጃዎችን ይዞ መጥቷል። ይህንን ቻናል ሰብስክራይብ፣ ሼር እንዲሁም ደግሞ የደወል ምልክቱን በመጫን ቤተሰብ እንዲሆኑ እንላለን። ኢንተርናሽናሊ ተስማምተን ኤስአይ ዩኒት የሰጠናቸው ፋንዳሜንታል ናቸው። ፎር ኤግዛምፕል የታይም ኤስአይ ዩኒት ሰከንድ ነው። ማስ፣ ኪሎግራም፣ ሌንግዝ፣ ሜትር፣ ቴምፕሬቸር፣ ከልቪን፣ ኤሌክትሪክ ከረንት፣ አምፒር፣ አማውንት ኦፍ ሰብስታንስ፣ ሞል፣ ሉሚኔሲቲ። እነዚህ ኤስአይ ዩኒት መለኪያ አሃድ የምናገኘው የነዚህን በማቀላቀል ነው። ለምሳሌ ኤሪያ፣ የኤሪያ ኤስአይ ዩኒት ምንድነው? ሜትር ስኩዌር። እንዴት አገኛችሁት? ሌንግዝ በምንድን ነው የሚለካው? ዊድዝስ ሜትር ሲባዛ ሜትር። ስለዚህ የኤሪያን ኤስአይ ዩኒት ያገኛችሁት የሌንግዝን ኤስአይ ዩኒት ምን ብላችሁ ነው? ቀላቅላችሁ። አንድ ቦታ ላይ የሆነን ነገር ለመጀመር ኤክስተርናል ፎርስ ካስፈለገ ያ ነገር ፈዛዛ ነው ይባላል በፊዚክስ። አንድ ቦዲ ያለበትን ሞሽን ላለመቀየር የሚያደርገውን ተቃውሞ we call it inertia አይደለም? አቧራውስ እዚህው አይደለም? ልክ በሚመታው ሰዓት ላይ ልብሱ ወደ ኋላ ሲሄድ እዚህ ላይ ያለው አቧራ ደግሞ ይቃወማል፣ ወደ ኋላ አልሄድም ይላል። ያኔ ቦነነ ይባላል። አይቷል አልሄድም ሲል ቦነነ ይባላል። this is also one of the example of inertia። አንድ መኪና ወደፊት እየሄደ ድንገት ፍሬም ቢስ ሰውነታችሁ ወዴት ይላል? ወደፊት። ለምን? መኪናው ወደፊት ሲሄድ እናንተ ወዴት ነው የምትሄዱት? አብራችሁ ወደፊት አይደለም? ልክ መኪናው ፍሬም ሲይዝ ሰውነታችሁ አይ አልቆምም ካልወጣው ብሎ ወደፊት ይላል። የዚህ ድንቅ መምህር የህይወት ታሪክ ባጭሩ እንዲህ ይመስላል። አባቴ ጥበቃ እየሰራ ጫማውን እየሰጠ ነው ያስተማረኝ። 8ኛ ክፍል ሚኒስትሪ ሳልፍ በጣም ደስ ብሎት አልጋ ላይ መተኛት ያለበት እሱ ነው ብሎ ከእናቴ ጋር መሬት እየተኙ እኔ አልጋ ላይ እተኛ ነበር። ዩኒቨርሲቲ ስገባ ነበር መበላሸት የጀመርኩት። የመጀመሪያ ዓመት ጥሩ ውጤት ነበር። ሁለተኛ ዓመት ግን ከትምህርቱ ሱሱ ቀደመና ክላስን መግባት ተውኩኝ። መማር አቃተኝ። ከዛም ከዩኒቨርሲቲ ተባረርኩ። አባቴ ይህን አያውቅም። ህንድ ሀገር የጀመርኩት ፕሮሰስ ነበር። ለሱ ስሮጥ ለዩኒቨርሲቲ ዊዝድሮ ሞልቼ ነው ብዬ ዋሸሁት። በዚህም አላበቃም። የህንዱን ፕሮሰስ እንደተበላሸ ዋሸው። በጣም ስለሚያምነኝ ያሰብከው አይቀርም ብሎ ያለውን ዕቃ ሽጦ ቻይና ላከኝ። ቻይናም ሄጄ ሱስ አላቆምኩም። ሱሴ ቀጠለ። እዛም በሱስ ምክንያት ከዓመት በኋላ ተባረርኩ። ኢትዮጵያ መጥቼ ለሁለተኛ ጊዜ አባቴን ዋሸሁት። እሱም ለሁለተኛ ጊዜ የቤት ዕቃውን ሽጦ ድጋሚ ላከኝ። በዚህ ዙር ተለውጬ አባቴን ለመካስ ለራሴ ቃል ገብቼ ነበር የሄድኩት። ነገር ግን በሱሱ ተተብትቤ ስለነበር አሁንም አልተሳካም። 1 ዓመት ሙሉ ክላስ ሳልገባ ሱሱን ሳካሄድ ቆየው። ለ3ኛ ጊዜ ከዩኒቨርሲቲ ተባረርኩ። ለአባቴ ሳልናገር ተመልሼ መጣ። አዲስ አበባ አልጋ ይዤ ነበር ያረፍኩት። የነበረኝ ገንዘብ እስኪያልቅም እዛው ቆየው። ሱሱ ቀጥሎ ነበር። የነበረኝ ብር አለቀ። በስተመጨረሻም ጎዳና ወጥቼ መኖር ጀመርኩ። አባቴ ግን ቻይና እንዳለው ነበር የሚያውቀው። እናም ጎዳና ላይ ብዙ ጊዜያቶችን አሳለፍኩ። የረሃብና የጥማት ጊዜያቶች። ለመተኛት 22 የካባዶ ጫካ እየሄድኩ ነበር። ሌሊት እቀመጣለሁ፣ ቀን ነበር የምተኛው። በጣም ከባድ ስለነበር አንድ ቀን ጎዳና ላይ ቁጭ ብዬ የሚያውቁኝ ልጆች ባጠገቤ ሲያልፉ አየሁ። እነሱ በጣም ተጎሳቁዬ ስለነበር አላዩኝም ነበር። ግን ድንገት የሚያውቀኝ ሰው አይቶኝ ለአባቴ እንዳይነገር ፈርቼ ለምኜ ወደ ደብረ ዘይት ሄድኩ። እዛም መናኸሪያ አካባቢ የሚያድሩ ልጆች ጋር ጎዳና መኖር ጀመርኩ። ከዛም የህይወቴን ከባዱንና መራሩን ጊዜ የጀመርኩት። እዛም ከኑሮ መጎሳቆልና ከእጦት የተነሳ ልሞት ስለመሰለኝ ከሞትኩም በቃ የሚያውቀኝ ሰው እንዲያገኘኝ አዲስ አበባ ሄጄ
ልሙት ብዬ ወደ አዲስ አበባ መንገዴን ጀመርኩት። እኔ ደክሞኝ ተስፋ ቆርጬ በጨረስኩበት ሰዓት እግዚአብሔር ጀመረ። የተሳፈርኩበት ሚኒባስ ውስጥ ታሪኬ እንዲቀየር ምክንያት የሆነችዋን ሴት አገኘሁት። መምህር ዳኒ ብዙ የህይወት ውጣ ውረዶችን አልፎ የጎዳና ላይ ህይወት አሳልፎ ዛሬ ላይ ለብዙዎች የእውቀት አባት በመሆን ኑሮን እንዲቀጥሏል። ከውድቀቱ ተነስቶ የስኬቱን ጎዳና ቀጥሏል። ተወዳጁ ድምፃዊ አብዱኪያር ከደረሰበት አደጋ አገግሞ አሁን በከዘራ ታግዞ መራመድ መጀመሩ እና በቅርቡም ያለምንም እርዳታ መራመድ እንደሚችል ገለጸ። አልሐምዱሊላህ በከዘራ ድጋፍ መራመድ ጀምሬያለሁ በሚል በኢንስታግራም ገጹ በቪዲዮ ያሰራጨው አብዱ ጉዳት ከደረሰበት በኋላ ደግሞ በእናቱ ህልፈትም ከባድ ሐዘን ውስጥ እንደነበረ የሚታወቅ ሲሆን ከሀገር ውስጥ ከተለያዩ ሀገራት በአካል በስልክም በኢሜይልና በተለያዩ መንገድ ያጽናናችሁኝ ያበረታታችሁኝና የጸለያችሁልኝ ወንድምና እህቶቼ እጅግ በጣም አመሰግናለሁ ብሏል። ከሐዘኔ ተጽናንቻለሁ፣ ከህመሜም አገግሜ አሁን አጥንቴ ገጥሞልኝ በከዘራ እየታገዝኩ በደንብ እየረገጥኩ እራመዳለሁ በሚል መልእክት ያስተላለፈው አብዱ በሚቀጥሉት ቀናት በደንብ ተለማምጄ በቅርቡ ያለምንም እርዳታ መራመድ እጀምራለሁ ሲልም ገልጿል። በድጋሚ ሁላችሁንም አመሰግናለሁ በማለትም መልእክቱን አስተላልፏል። ድምፃዊ ልክ የዛሬ ወር ባስተላለፈው መልእክት በቀደም ሊፍት ወድቆብን ከከባድ አደጋ ተረፍ፣ ዛሬ ደግሞ የእናቴ ሞት ተረዳው፣ ፈተናው እየበዛብኝ ነው፣ ሁላችሁም ጾማችሁ እና በጸሎታችሁ አስታውሱኝ ሲል ጥሪውን አቅርቦ እንደነበር የሚታወስ ነው። አብዱኪያር ዛሬ ላይ በተሻለ የጤንነት ሁኔታ ላይ እንዳለ በኢንስታግራም ገጹ በሰፊው አስፍሯል። ቻናላችንን ሳብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲሁም የደወል ምልክቱን በመጫን አዳዲስ መረጃው እንዲደርሱ ያድርጉ። ለላቀ መረጃ ሁሌም እንጥራለን። ኢትዮ ቮይስ የእናንተ ቀዳሚ ምርጫ።